የመሬት ጉዳይ ነው። ወልቃይት የመሬት ነገር ገና እሳት ሆኖ ይወጣል። የቴዎድሮስ ሀገር ነው ጎንደር። እንደዚህ ቀላል ነገር የለም። ይሄ ነው የሚያጨርሰው። ወረራና መዋቅራዊ የዘር ማጥፋት በወልቃይት ጠገዴና ጠለምት። የምርምር ውጤት በጎንደር ዩኒቨርሲቲ ጎንደር ኢትዮጵያ 2014 ዓ.ም። ዘፈንና ቋንቋ በወልቃይት ጠገዴና ጠለምት። ዘፈን አንደኛው የባህል ዘርፍ ሲሆን የአንድ ማህበረሰብ ማንነት መገለጫ ሆኖ ያገለግላል። በዚህ ንዑስ ርዕስ ስር የወልቃይት ጠገዴና ጠለምት ማህበረሰብ እንደ ሰርግ ባሉ በደስታ ጊዜያት የሚዘፍናቸውን ዘፈኖችን አይነት በመቃኘት ከማንነት ጥያቄዎች ጋር ያለውን ተያያዥነት ለማሳየት ተሞክሯል። ዘፈንን ስናስብ የሚዘፈንበት ቋንቋ አብሮ መነሳቱ አይቀሬ ነው። ቋንቋ ደግሞ የሰዎች ማንነት መገለጫ የሆነውን ባህልን ለመግለጽ ቁልፍ ነገር ነው። በቋንቋ በዋናነት የብሔረሰቦች አባላት እሴቶች፣ እምነቶች፣ ወጎች እና የህይወት መንገዶች ይገለጻል፣ ይተዋወቃል፣ ይጠበቃል። ስለሆነም የወልቃይት ጠገዴና ጠለምት ማህበረሰብ የማንነት ጥያቄ ሲነሳ የማንነታቸው መገለጫ አድርገው ከሚያዩአቸው ማህበራዊ ክዋኔዎች መካከል ዘፈን አንደኛው ነው። የወልቃይት ጠገዴ ማህበረሰብ ደስታውንና ሐዘኑን የሚገልጽበት ቋንቋ አማርኛ እንደሆነ መረጃ ስናሰባስብ በቆየንበት ጊዜያት ቃለመጠይቅ ያደረግንላቸው ግለሰቦች ገልጸውልናል። ምንም እንኳን በህወሓት ዘመን ተወልደው ያደጉ ልጆች በአብዛኛው አማርኛ እንዳይናገሩ ቢደረግም ዘፈን ሲባል በአማርኛ ይዘፍናሉ፣ ግጥም ይገጥማሉ፣ ለቅሷቸውንም በአማርኛ ይከውናሉ ሲሉ አንድ የማይካድራ ነዋሪ ይገልጻሉ። ስምሽ ማን ነው ብለህ ስትጠይቃት መልስ የማትመልስልህ የገጠር ሴት ሰርግ ላይ ግን ከበሮ ሲመታና ድንከራ ስትደነክር በአማርኛ ስትዘፍን ታገኛታለህ። ግጥም ትገጥማለች። ቁመሽ አናግሪኝ ስትላት ግን ማናገር አትችልም። ይህ ከየት መጣ መሰለ? ከጥንት ከቀድሞ አያቶቻችን የመጣ የተሰጠን ነው። ሰዎቹ በቋንቋ ሊያሸንፉን ቢመጡ ባህላችንን ግን ሊያጠፉት አልቻሉም። በአማርኛ እናቴ እናቴ አባቴ አባቴ ነው ለቅሷችን። አደዬ አደዬ አቦይ አቦይ ብሎ በትግርኛ ማልቀስ እንደ ሀፍረት ነው የሚቆጠረው። እንደዛ ብሎ የሚያለቅስ ይሰደባል። እኛ ቋንቋችን አማርኛ ነው። ዘፈናችን፣ ለቅሷችን አማርኛ ነው። አለባበሳችን አማርኛ ነው። መጋቢት 16 2013 ከቀኑ 9 ሰዓት ማይካድራ ኢትዮጵያ የተደረገ ቃለ መጠይቅ። ይህም ጥቅስ በህወሓት ስር የነበሩ የወልቃይት ጠገዴና ጠለምት ማህበረሰብ ጠንካራ የሆነ የባህል መሰረት እንዳላቸው ይነግረናል። ከ40 ዓመታት በላይ ታግለው ያቆዩትን ማንነት አዲስ ትርክት በመፍጠር ሊያስክዷቸው ተሞክሯል። በአንዳንድ የወልቃይት አዲሱ የማህበረሰብ ክፍል የታየው የቋንቋው ቅየራ ምንጭ አካባቢ ወደ ትግራይ ሲካለል በተፈጠረው የሥራና የዲሞግራፊ ቅየራ የመጣ መሆኑን ልብ ማለት ይገባል። ህወሓት የአካባቢውን ባህል መቀየር ሳይችል ሲቀር ህዳር 12 2012 ዓ.ም የቅዱስ ሚካኤል በዓል ሲከበር አዲሃርዲ ላይ እንዳደረገው ሁሉ በወረራ በያዛቸው አካባቢዎች በሙሉ ከትግርኛ ውጭ አማርኛ እንዳይዘፈን እገዳ ጣለ። ጎን ለጎን ይህን እገዳ ሲጥል አማርኛ ዘፈን ማህበረሰቡ መዝፈን እንዴትና መቼ እንደጀመረ አዲስ ተረክ በመፍጠር ነው። እናንተ ትግሬዎች ናችሁ፣ አማርኛ ያገኛችሁት ከሰሜን ከሚመጡ አዝማሪዎች ማሲንቆ ሲመቱ ነው የተማራችሁት ተብለናል። የአማርኛ ሙዚቃ እንዳይከፈት ተከልክለናል። መጋቢት 16 2013 ከቀኑ 9 ሰዓት ማይካድራ ኢትዮጵያ ከተደረገ ቃለ መጠይቅ። አንድ ማህበረሰብ ከንግግር አልፎ ጥልቅ ስሜቱን የሚገልጸው በቋንቋ ነው። በቋንቋ ሐዘኑን፣ ደስታውን ይገልጻል፣ ይዘፍናል፣ ያለቅሳል፣ ይፎክራል፣ ይገጥማል ወዘተ። ቋንቋ በዚህ ምክንያት የአንድ ማህበረሰብ የስነ ልቦናና ማንነት መገለጫ ሆኖ ያገለግላል። ለዚህም አንድ ማህበረሰብ ወይም ግለሰብ ከሌላኛው ጋር የሚወግንበት ወይም ራሱን የሚለይበት መሳሪያ ነው ማለት ይቻላል። ከዚህ ጋር ተያይዞ የወልቃይት ጠገዴና ጠለምት ህዝብ ወገንተኝነቱ ከጎንደር አማራ ጋር መሆኑን ከሚያሳዩ ነገሮች መካከል ባህላዊ ዘፈኖቹና ውዝዋዜው ይገኙበታል። በርከት ያሉ የአማርኛ ባህላዊና ዘመናዊ ዘፋኞች ህወሓት ወደ ስልጣን ከመምጣቱም በፊት ጀምሮ እስካሁን ድረስ ወልቃይት ጠገዴና ጠለምትን ከቀሩት የጎንደር አካባቢዎች ጋር ደምረው ይዘፍኑላቸዋል። ለምሳሌ ወልቃይት ጠገዴ ሰሜን ጃና ሞራ፣ ለጠገበ ጥይት ለራበው እንጀራ፣ አገራችን ጎንደር ወንዛችን ተከዜ፣ ምን ይመጣብናል እምቢ ባለን ጊዜ፣
ማረሻው ምንሽር፣ መጎልጎያው ጓንዴ፣ ያባደፋር አገር፣ ወልቃይት ጠገዴ የመሳሰሉት ስነ ቃላዊ ግጥሞች ሲቀነቀኑ ይደመጣሉ። በተጨማሪም ስለ ወልቃይት ጠገዴና ጠለምት ከጎንደር ጋር አያይዘው ከዘፈኑና በአካባቢው ከሚታወቁ አንጋፋ ዘፋኞች መካከል ጥቂቶቹ ካዜሟቸው ዘፈኖች ለዚህ ጥናት የሚቀርቡትን ስንኞች ብቻ ቆርጠን እንደሚከተለው አቅርበናል። ይርጋ ዱባለ ጎንደር ሽሩሩ በደርግ ዘመን በ1970ዎቹ መጀመሪያ ላይ የተዜመ የሻንበል በላይነህ ጎንደር 2002 ዓ.ም ደግሞ ሰሜን ውበት የአገር ውበት የማይነጥፍ ፍቅር ያለበት የዳሽ ልጅ የተራራው አይኗ ከሩቅ የሚጣራው የወልቃይት የሆመራ ስላንቺማ ስንቱን ላውራ ጎንደር የተሆንሽ ልደር በስምሽ አክሊሉ ስዩም ጎንደሬዋ ወልቃይት ጠገዴ ጎንደር ያበቀለሽ ወልቃይት ጠገዴ ያገሬ ልጅ ልቤን አሸፈትሽው አካል ሰው መውደዴ ጎንደሬዋ ወራው በድምሩ ካንገትሽ በዋለው ያገሬ ልጅ አተም ጎንደር ቀረ እምነት ከታደለው ያገሬ ልጅ የሻንበል በላይነህ ወልቃይት 2007 ዓ.ም ደግሞ ዳንሻና ሁመራ ወልቃይት ጠገዴ ድፍን አርማጭሆ ዳንሻና ሁመራ ሰውም ጎንደሬ ነው መሬቱ ያማራ ነራገሬ ጎንደር ባለስና ስምሽ ገናር እንደገና አገሬ ጎንደር ባለስና ስምሽ ገናር ታሪክ ደምቃ ያየናት የአማራ አገር ነች ወልቃይት ታሪክ ደምቃ ያየናት የአማራ አገር ነች ወልቃይት ቁሜ እናገራለሁ እኔ አልጨነቅም ቁሜ እናገራለሁ እኔ አልጨነቅም ወልቃይት ጎንደር እንጂ ትግራይ ሆኖ አያውቅም ፍዳ ተሸክመን የመከራ ጭነት ፍዳ ተሸክመን የመከራ ጭነት ወልቃይት ከሌለን የለም ጎንደሬነት ወልቃይት ከሌለን የለም ጎንደሬነት ታሪክ አዋቂዎች እስኪ ተናገሩ ታሪክ አዋቂዎች እስኪ ተናገሩ ተከዚ አይደለም ወይ የጎንደር ደንበሮ ተዊዱ ኑርበት አትለዩኝ ከዘሬ ተዊዱ ኑርበት አትለዩኝ ከዘሬ እኔ ወልቃይቴው ጎንደር ነው አገሬ እኔ ወልቃይቴው ጎንደር ነው አገሬ አገር እየመሩ ማዳላት ለምን ነው ኧረ በሕግ አምላክ ጠለምት የጎንደር ነው ኧረ በሕግ አምላክ ማይሰብሪ ጎንደር ነው አምሳል ምትኬ ይቀኙሻል በ2002 ዓ.ም የተዜመ ወይሳቲቱ መራ ወልቃይት ጠገዴ ወይሳቲቱ መራ ወልቃይት ጠገዴ ዳንሻና አርማጭሆ ይዘረጋል እንዴ ጭልጋ ገለድማ ናለፋታ ቁርሳ ጭልጋ ገለድማ ናለፋታ ቁርሳ ዘራፍ ያሰኘኛል አርባያ በለሳ ፋሲል ደሞዝ አረሱት በሚለው ዘፈኑ በ2002 ዓ.ም
አረሱት ይሉኛል ያው በራም መሬት አረሱት ይሉኛል የመተማ መሬት የአርማጭሆን መሬት ያውም የኛ ልጣ አረሱት ይሉኛል ያውም የኛ መሬት ያውም የኛ ልጣ እነሱ ያርጉ ከኛ ሰው ሲታጣ ወራውና ቻላቸው አሸናፊ የአፄ ፋሲል የጎንደር ልጅ ናት በሚል ዜማ 2005 ዓመተ ምህረት የጎንደር የኩመራ የጎንደር ልጅ ናት የጎንደር የኩመራ የጎንደር ልጅ የኩመራ ከሷ ጋር ያዘዝወልናት የጎንደር መሐሪ ደገፋው በ2013 ዓመተ ምህረት ነጠላ ዜማ ሰማዕትነትን ተቀብለሻል ወልቃይት ጠገዴ አጭዶ ከመረው በረጅም ጓንዴ ጠለምቱ መራ ፈረቃ ዳንሻ የመንዳ መድኃኒት ለቸው መልከሻ ኮረማን ለማጣ ሰባብሮ ጣለው በመዋጣ ደንቢያና መተማ ደብረታ ወልቃይት ሁለት ሶስት ሲጥላል ባንዳ አብሪ ጥይት ከምንም ቀጠማለ ወልተነሳ ፋኖ ያማረው ለፍተኛ ነቃቅለጣለው ያንን ጓደኛ አፈር ሳይጫነኝ ሳልን ተናስክንዴን አሰልፍ አልሰጥም ወልቃይት ጠገዴን ማተከል ራያሻ ወልቃይት ጠገዴ የተወለድኩበት ሀገሬ የአማራ ርስለው ጥንትም ሆነ ዛሬ የኢትዮጵያ ውለት ጥገተ ለበሰው። ከላይ የተዘረዘሩት ዘፋኞች ከብዙዎቹ ጥቂቶቹ ሲሆኑ በዘፈን ግጥማቸው ወልቃይት ጠገዴና ጠለምት የጎንደር አንድ አካል ብቻ ሳይሆን ዋና ክፍል በማድረግ አዚመውላቸዋል። ወልቃይት ከሌለ የለም ጎንደሬነት። በዘመነ ህወሓትና ከዛ በኋላ የተዜሙትን ዘፈኖች የግጥማቸውን ሐሳብ ስንመለከት የወልቃይት ጠገዴና ጠለምት አካባቢዎች ያለ አግባብ በጉልበት በመወሰዳቸው ምክንያት የተቃውሞ መልእክትን ያዘሉ ናቸው። ህወሓት ሁሉን አድራጊ ፈጣሪ በነበረበት የሥልጣን ዘመን እንኳን ማህበረሰቡ በእነዚህ አይነት ዘፈኖች የተቀማውን ማንነት እያስተጋባ ትግሉን እያቀጣጠለ እስካሁን ድረስ ዘልቋል። ሌላው በዘፈኖቹ ግጥም የምንረዳው ምን ያህል የወልቃይት ጠገዴና ጠለምት አካባቢዎች ከአማራ ማህበረሰብ ስነ ልቦና ጋር በእጅግ የተሳሰረ መሆኑና የህዝቡን ማንነት ከእነዚህ ስፍራዎች መነጠል እንደማይቻል ነው። በተቃራኒው በትግርኛ ዘፈኖች እነዚህን አካባቢዎች ሲጠሩም ሆነ በግጥማቸው ተካተው ሲዜምላቸው አይገኙም። ይህ ደግሞ እነዚህ ቦታዎች ከትግራይ ተወላጆች ጋር ስነ ልቦናዊ ትስስርና የእኛነት ስሜት እንደሌላቸው ያመላክታል። በተጨማሪም ለእነዚህ ቦታዎች በትግራይ ሙዚቃ አቀንቃኞች ዘፈን አለመዘፈኑ አካባቢዎቹ በትግራይ ማህበረሰብም ሆነ በህወሓት ቡድን አእምሮ ውስጥ የትግራይ አካል መሆን አለመሆን ጋር ተያይዞ ያለውን የውስጥ ግጭት ያንጸባርቃል። ይህን እውነታ ራሳቸው የህወሓት ባለሥልጣናት ተሳምረው ያውቁታል። ዘግይቶም ቢሆን የወልቃይት ጠገዴና ጠለምት አካባቢዎችን ከትግራይ ኪነ ጥበብ ተነጥለው የቆዩ መሆናቸውን የተረዳው ህወሓት ሁኔታውን ለመቀየር በማሰብ ስለ አካባቢዎቹ የትግርኛ ዘፈን እንዲዘጋጅና የትግሬ ማንነት እንዲላበሱ ረቂቅ ሰነድ አዘጋጀ። የወልቃይት ጠገዴና ጠለምት ህዝብ ጥያቄ ከቁጥጥሩ ውጭ የሆነ ሲመጣ ህወሓት በሰነዱ ውስጥ የሚከተለውን ብሏል። የትግራይ ኪነ ጥበብ በተለይ የትግርኛ ዘፈኖች ብናያቸው በሁሉም ዘፈኖቹ ሲጠሩ የምንሰማቸው የአካባቢ ስሞች ትግራይ ማለት ከሽሬ የሚመለስ እንደሆነ የሚሰብኩ ናቸው። ይህን ችግር ከመሰረቱ በማረም ወልቃይት ጠገዴ ጠለምትና ሁመራን ያካተተ እንዲሆን የትግራይ ጥበበኞች እንዲያስቡበት ማድረግ። ምክንያቱም በአማርኛ ቋንቋ የሚዘፈኑ የጎንደር አካባቢ ስም የሚያነሱ ዘፈኖች ሁሉ ብንመለከት አሁንም ያልተዋቸው በሽታ የእነዚህን አካባቢዎች ማለትም የወልቃይት ጠገዴ፣ ሰሜን አርማጭሆ፣ ጠለምትና ሁመራን ስም ሳይጠሩ አያልፉም። ስለሆነም የጥበብ ድርሻ በሰው ልጅ ስነ ልቦና ከፍተኛ ተጽዕኖ ስላለው የትግራይ ጥበበኞች ልንሰራበት ይገባል። ኢካድ ፎረም ማርች 15 2016
ከላይ የተጠቀሰው የሰነድ መረጃ እንደሚያመለክተው እየተነሳ ያለውን ህዝባዊ እምቢተኝነት ለማፈን በማሰብ እንደ መፍትሄ ያቀዱትን በውስጣዊ አሰራር ሊተገበሩ የሚገባቸው መርሃ ግብሮች በሚል ንዑስ ርዕስ በህወሓት ባለስልጣናት በድብቅ ከጸደቀው ረቂቅ ሰነድ ላይ ሰፍሮ ይገኛል። ይህ ረቂቅ ሰነድ በህወሓት ባለስልጣናት ተቀባይነት አግኝቶና ጸድቆ በተግባር በአስቸኳይ በወልቃይት ጠገዴና ጠለምት ህዝብ ላይ እንዲውል ስምምነት ተደርሶበት ነበር። ምንም እንኳን የወልቃይት ጠገዴና ጠለምት ማህበረሰብ በርካታ ዓመታትን የወሰደ አፈና ውስጥ የቆየ ቢሆንም በአማርኛ ዘፈን ደስታውን የመግለጽ ባህሉን ማስቀየር እንዳልተቻለ ግን መረዳት ይቻላል። ይህን እውነታ በአካባቢው የሰርግ ስነ ስርዓት በሚካሄዱባቸው ቤቶችና መዝናኛ ስፍራዎች የጥናት ቡድኑ በመገኘት ለማረጋገጥ ችሏል። ስም አሰያየም በወልቃይት ጠገዴና ጠለምት። ህወሓት በወልቃይት ጠገዴና ጠለምት ማህበረሰብ ላይ ያደረሰው የዘር ጭፍጨፋ በምዕራፍ 3 ላይ በሰፊው ተዳስሷል። ይሁን እንጂ በሰዎች ላይ ከደረሰው አካላዊ ጉዳት በማይተናነስ መልኩ የማህበረሰቡን ማንነት የማጥፋት ዘመቻ አካሂዷል። ይህ ሲባል አንድን ማህበረሰብ የራሱ የሆነ ማንነት እንዳይኖረው በማድረግ ከትግራይ ካመጧቸው ሰፋሪዎች ጋር ተዋህዶ የራሱን ማንነት እንዲያጣ ካልሆነም በኃይል ተገዶ እንዲመሳሰል ማድረግ ነው። በተለይ የማህበረሰቡ ስሪት መገለጫ የሆነውን የሰዎችና የቦታዎች ስያሜን የመቀየርና የማጥፋት ሥራ እንደ አንድ ስልት ተደርጎ ተጠቅሞበታል። የግለሰብም ሆነ የቦታ ስሞች አሰያየም ከማንነት ጋር ትልቅ ቁርኝት አላቸው። በቋንቋና በማንነት መካከል ያለውን ግንኙነት በተሻለ መልኩ ለመረዳት የስም አሰያየም ልምዶችን መመርመር የበለጠ ጠቃሚ ነው። ባናስ 2008 እንደጻፈው ልጆቻቸውን ሲሰይሙ ወላጆች ብዙውን ጊዜ ከጎሳቸው ጋር ተያያዥነት ያላቸውን ጎሳ በቀል ስሞችን ይመርጣሉ። በተጨማሪም ማዝሩይ በ1986 የግል ስሞች በሰው ጉዳዮች ውስጥ ከማንነት ጉዳይ የማይነጣጠሉ መሆናቸውን ይገልጻል። በማንነት በኩል የግል መጠሪያ ስሞች እንዲሁ እንደ ርዕዮተ ዓለም፣ ጎሳ፣ ሃይማኖት፣ የጾታ ልዩነትና ማህበራዊ ጉዳዮችን ያሳያሉ። ራቼል 2001 በበኩሏ የግል ስም ስለ ማህበራዊ ግንኙነት፣ ማንነት፣ ታሪክና የስነ ልሳን ሂደቶች መረጃ እንደሚሰጥ አመልክታለች። በተመሳሳይ ቾኪ 1992 የግለሰብ ስም ስርዓትና አሰራር የሰዎችን እምነት፣ ባህል፣ ፍልስፍናና አስተሳሰብ ጠቋሚ መሆኑን ያረጋግጣል። ከላይ ከተጠቀሱት ብያኔዎች መረዳት እንደሚቻለው ታዲያ ስያሜና ማንነት ጥብቅ የሆነ ቁርኝት እንዳላቸው ነው። በዚህም የተነሳ ህወሓት ወልቃይት ጠገዴና ጠለምትን እንደተቆጣጠረ ህዝቡንና አካባቢውን የትግራይ አካል ለማድረግ በማሰብ የግለሰብና የቦታ ስያሜ ለውጥ በሰፊው አካሂዷል። አንደኛ፣ የግለሰብ ስም ለውጥ በወልቃይት ጠገዴና ጠለምት። የግለሰብ ስም አወጣጥ በወልቃይት ጠገዴና ጠለምት ማህበረሰብ ምን እንደሚመስል ስንመለከት በ1984 ዓ.ም በኃይል ከተካለለበት ከትግራይ ማህበረሰብ እንደማይመሳሰልና ይልቁን ከጎንደር አማራ ማህበረሰብ ጋር አንድ እንደሆነ ጥናቱ ያሳያል። ይህም በተመለከተ በሁመራና ወልቃይት አስተዳደር ውስጥ ይሰሩ የነበሩ የመንግስት ሰራተኛ የሚከተለውን ብለዋል። ከነሱ ከትግራይ ማለት ነው ጋር የሚያገናኘን ነገር የለም። በስም እንኳ አብዛኛው የወልቃይት ጠገዴ ሰው ስሙ አማርኛ ነው። አልፎ አልፎ ትግርኛ ቀመስ ስም እንበል ርስተይ፣ አብርሃለይ የሚል ስም ያወጣል። ትግራይ ውስጥ አብርሃለይ፣ ርስተይ የሚባል ስም የለም። ካለ እኔ አንገቴን እሰጣለሁ። መጋቢት 12 2013 ከጠዋቱ 4 ሰዓት ሁመራ ኢትዮጵያ የተደረገ ቃለ መጠይቅ። ይህን የተረዳው ህወሓት በሂደት የስም ቅየራ ተግባር በየተቋማቱ ባሰማራቸው ግለሰቦች ለማከናወን ሙከራ እንዳደረገ በቃለ መጠይቁ ለመረዳት ችለናል። ህወሓት የአካባቢው ሕፃናት ገና ሲወለዱ ጀምሮ ስማቸውን ለመሰየም የተለያዩ መንገዶችን ተጠቅመዋል። ለምሳሌ አንድ ሕፃን በሆስፒታል ሲወለድ የትግራይ ተወላጅ ሐኪም በጎ አሳቢ በሚመስል መልኩና ቀረቤታን በተላበሰ ተግባቦት ለሕፃኑ የትግርኛ ስም ያወጣል። በተለይ ወሊድ ላይ ለልጆቹ የትግርኛ ስም ተሰይሞ ይወጣል። መጋቢት 20 2013 ከጠዋቱ 4 ሰዓት ዳንሻ ኢትዮጵያ ከተደረገ ቃለ መጠይቅ። በተጨማሪም ይህን ተግባር ለመፈጸም አመቺ ስፍራ ትምህርት ቤቶች እንደሆኑ ይናገራሉ። በትምህርት ቤቶች ውስጥ ሁሉም መምህራን በሚባል ደረጃ የሚመጡት ከትግራይ ነው። በዚህም የተነሳ ምዝገባ የሚያካሂዱ የትምህርት ቤት መምህራን
የተማሪዎችን ስም የመቀየር ሥራ እንደሚሰሩ ቃለ መጠይቁ ያስረዳል። ይገርማችኋል፣ ልጄን ትምህርት ቤት ለማስመዝገብ ልኬ ነበር። ታዲያ ስሟ አለሚቱ ሲሆን ትምህርት ቤት ላይ ያለው መዝጋቢ የለም ስሟ ትርሃስ ነው ብሎ ሰየማት። ታዲያ የወሰዳት ልጅ ስሟ እኮ ተቀየረ ብሎ ሲነግረኝ በጣም ተገርሜ ወደ ርዕሰ መምህሩ ሄጄ የልጄን ስም መዝጋቢው መምህር ስሟን ቀይሮብኝ ብዬ ለአቤቱታ ከሱ ጋር መምህሩ እስኪመጣ እያወራን እያለ ማን ብሎ ሰየሞብህ ነው አለኝ። እኔም ትርሃስ አልኩት። ታዲያ ማን ነበር ስሟ ሲለኝ አለሚቱ አልኩት። ይህማ አማርኛ ነው፣ ስለዚህ መምህሩ እኮ መልካም ነው ያደረገ አለኝ። እኔም ለምን እኔ አማራ ነኝ፣ ልጄም አማራ ናት፣ ስለዚህ ስሟም አማርኛ ይሆናል ስለው አይ ከፈለግ አገሩን ትተህ ሂድ አለኝ። መጋቢት 10 2013 ከጠዋቱ 4 ሰዓት አድሃርዲ ኢትዮጵያ ከተደረገ ቃለ መጠይቅ። ከዚህ በተጨማሪም በቀጥታ ስም ከመቀየር ጎን ለጎን በተለያየ ሁኔታ የተማሪዎችን ስም የማመሳሰል ሥራ ይሰራል። በተለይ የክፍል ተጠሪ መምህራን አንዳንድ የአማርኛ ስሞችን ወደ ትግርኛ አቀራርቦ የመለወጥ ሥራ ይሰራሉ። በሁመራ የመጀመሪያ ደረጃ ትምህርት ቤት የሚሰራ ጎልማሳና የአድረመጥ ከተማ የ51 ዓመት ዕድሜ ነዋሪ እንደገለጹት ስሞችን በማመሳሰል የብዙ ተማሪዎችን ስሞች እንዴት እንደሚቀይሩ ሲናገሩ ብርሃኔ የሚባለውን ወደ ብርሃነ፣ ተስፋዬ ወደ ተስፋይ፣ መብራቱ ወደ መብራህቱ፣ ሀብታሙን ወደ ሀብቶም፣ አብርሃም ወደ አብርሃ፣ ጸጋይን ወደ ጸጋይ፣ ተክሌን ወደ ተክላይ፣ መዝገቡን ወደ መዝገበ እና ምግብን ወደ ምግበ እንደ ምሳሌ ጠቅሰዋል። በሌላ መልኩ በመንግሥት መስሪያ ቤቶች ተቀጥረው የሚሰሩ የትግራይ ተወላጆች የአካባቢው አማራ ማህበረሰብ ለአገልግሎት ወደ ተቋማቱ ሲሄድ ስማቸውን የማመሳሰል ብሎም የመቀየር ሚና ይጫወታሉ። ይህም በተመለከተ የጠገዴ ወረዳ ነዋሪ የሆኑት የ67 ዓመት ግለሰብ እንደሚከተለው ይገልጻሉ። እኔ በአብዛኛው ፍርድ ቤት፣ ፖሊስ ጣቢያ፣ ሐኪም ቤት፣ በአጠቃላይ በየትኛውም የመንግሥት መስሪያ ቤት ፈልጌም ሆነ ተፈልጌ ሲሄድ ስሜ አቶ በሪሁን ሆኖ እያለ በሪሁ እያሉ ስለሚመዘግቡት ሁሌም ንን ጨምሩ እያልኩ እጨቃጨቃለሁ። ማለፍ ሲልም አንተ ትግሬ ሆነህ ለምን የአማራን ስም ትጠቀማለህ ብለው ይጣሉኛል። እኔም አማራ እንጂ ትግሬ ስላልሆንኩ ስሜም እንዲሁ አማርኛ ነው እያልኩ ባለፉት ድፍን 30 ዓመታት ሁሉ ተጨቃጭቄ ማንነቴን አስከብሬያለሁ። መጋቢት 20 2013 ከቀኑ 8 ሰዓት ዳንሻ ኢትዮጵያ ከተደረገ ቃለ መጠይቅ። ከላይ የተለያዩ ቃለ መጠይቅ የተደረገላቸው የአካባቢው ነዋሪዎች እንደገለጹት የግለሰብ መጠሪያ ስም የማንነት አሻራ ከሚንጸባረቅባቸው የባህል መገለጫዎች አንዱ ነው። በተለያዩ መስሪያ ቤቶችና ትምህርት ቤቶች የሚሰሩ ሰራተኞች ስም በመቀየር የራሳቸውን ባህል በመጫን ህዝቡን በተለይም አዲሱ ትውልድ ላይ የባህል ድፍጠጣ ወይንም የማንነት ቅየራ ሥራ እየሰሩ እንደነበረ ያመለክታል። ይህ ሥራ ሆን ተብሎ እየተሰራበት ስለመሆኑና ፖለቲካዊ አንድምታ እንዳለውም ግልጽ ነው። ሁለተኛ፣ የቦታ ስያሜ ለውጥ ወልቃይት ጠገዴና ጠለምት። የማህበረሰቡን የቦታ ስም አወጣጥ ማለትም የሆስፒታል፣ ትምህርት ቤት፣ ተራራ፣ ወንዝ፣ ኩሬ፣ መንደር፣ ከተሞች፣ ቀበሌ፣ ወረዳና ዞን ነባር ስሞችን በመቀየር እንደ አንድ ማንነት ማጥፋት ዘመቻ ውሃት በያዘው ወልቃይት ጠገዴና ጠለምት በተግባር ፈጽሟል። ይሁንና በዚህ ክፍል ላይ ለማየት የተሞከረው በወልቃይት ጠገዴና ጠለምት አካባቢ ያለውን የቦታ ስም ቅያሬና የማጥፋት ዘመቻ ብቻ ነው። ይህም አባሪ 3 ላይ በዝርዝር የተቀመጠ ነው። ህወሓት የአካባቢውን የቦታ ስም ለመቀየር 4 ዋና ዋና ስልቶችን ተጠቅሟል። አንደኛ፣ በታጋይ ስም መሰየም። ሁለተኛ፣ የትግራይ ሰፋሪዎች የሰፈሩበትን ቦታ በመጡበት ወረዳና ቀበሌ ስም መሰየም። ሶስተኛ፣ ከአማርኛ በቀጥታ ወደ ትግርኛ መተርጎምና አራተኛው የነበረውን በአማርኛም ሆነ በሌላ ቋንቋ የተሰየመን ወደ ትግርኛ መለወጥ ናቸው። የስም ቅያሬው የተወሰነውን የቃላት ክፍል ልዩነት በመፍጠር ጭምር ጠለምትን ወደ ጸለምቲና ጠገዴን ወደ ጸገዴ በማለት የጠና የጸ ጨዋታ በማስመሰል የማደናገሪያ ዘመቻ ነበር የተጀመረው። የስም ቅያሬው በዋነኝነት የሚያጠነጥነው አንዳንድ አካባቢዎችን በታጋይ ስም በመቀየር ሲሆን ይህም ህወሓት የአካባቢውን ሁለንተናዊ የማንነት ስሪት ለመለወጥ እንደ ግንባር ቀደም ስልቱ አድርጎ ተጠቅሞበታል። ሀ በታጋይ ስም መሰየም። የ55 ዓመት የወልቃይት ነዋሪ እንደገለጹት
ህወሓት የአካባቢውን የአማርኛ ስም ለማጥፋትና ወደ ትግርኛ ለመቀየር ከተጠቀመባቸው ስልቶች አንዱ በታጋይ ስም መሰየም ነው። ይህ ማለት ከትውልድ ወደ ትውልድ ሲሸጋገርና በጽሑፍ ላይ ሲሰፍር እነርሱ እንደሚሉት ማህበረሰቡን ማታለልና ግራ ማጋባት እንደሚቻል በሚገባ ያምናሉ። በተለይ ህወሓት ተራራን ያንቀጠቀጠ ትውልድ እያለ ራሱን በኢትዮጵያ ህዝብ የማይነካና የማይደፈር ኃያል መስሎ ለመታየት ብዙ ደክሟል፣ አደናግሯልም። ይህም በተወሰነ መልኩ ተሳክቶለታል። በተለይ አዋሳኝ አካባቢ ያሉ የአማራ ነባር ርስቶችን ወልቃይት፣ ጠገዴና ጠለምትን ይህን የሐሰትና የበሬ ወለድ ጀግና በመፍጠር ወደ ትግራይ እንዳያማትሩ ለማድረግ ቀንና ሌሊት ለብዙ ዓመታት ሳይታክስ ሰርቷል። በዚህም የተነሳ እዚህ አካባቢ ያሉ አንዳንድ ሰዎች ከህወሓት ጋር ከአባልነት እስከ ደጋፊነት አብረው ለብዙ ዓመት ከመዋጋታቸው የተነሳና የህወሓት የበላይነትን ታሳቢ በማድረግ አንዳንድ ሰዎች ትግሬነትን የጀግንነት ምልክት አድርጎ የሚቆጥሩ ነበሩ። ቹቹ 2011 ዓ.ም። እንደ 70 ዓመት የበአከር አዛውንት ገለጻ ደግሞ በአንድ በኩል የኛ አካባቢ ነዋሪዎች በደርግ መንግስት አምባገነንነትና ጭቆና፣ በሌላ በኩል ህወሓት እኩይ ዓላማውን ለጊዜው በመደበቅ የአካባቢውን ህዝብ የተሻለ አስተዳደር እንዲመጣ ታገላለሁ በማለቱ በርካቶች ባለማወቅ ከጎኑ እንዲሰለፉ አድርጓል። በሌላ በኩል ይህ ሐሳብ ተቀባይነት እንዲያገኝ በአዋሳኝ አካባቢ ያሉ በአማራ ክልል የሚገኙ ወረዳዎች የትራንስፖርት አገልግሎት እንዳያገኙ በማድረግና በተቃራኒው ወደ ትግራይ በኃይል ያካለሉትን አካባቢ ከወረዳ እስከ ቀበሌ የአስፓልት መንገድ መሠረተ ልማት ተጠቃሚ እንዲሆኑም ሰርቷል። ለምሳሌ በትግራይ ተዳደር የነበረው ጠለምት ወረዳ ከማይጠብሪ እስከ ፍየል ውሃ ቀበሌ የአስፓልት መንገድ ትራንስፖርት አገልግሎት ተጠቃሚ ሲሆን፣ አማራ ክልላዊ መንግስት የሚያስተዳድረው ጠለምት ወረዳ ግን እስካሁን ድረስ የአስፓልት መንገድ ሊሰራለት ቀርቶ የጠጠር መንገድ እንኳን ተጠቃሚ አልሆነም። ሰለሞን 2012። የአውሮፓውያን ቅኝ ገዢዎች የያዙትን የአሜሪካ ግዛት ሁሉ መሪዎቻቸውን ለማስታወስና ለፖለቲካ ፍጆታ ማስፈጸሚያ ሲባል የነባሩን አካባቢ ሁሉ በእነሱ ስም ይሰይሙ ነበር። ለአብነት ቨርጂኒያ ከእንግሊዝ ንግሥት ቨርጂኒያ፣ ራይሌ ከሰር ዋልተር ራይሌ እና ጄምስ ወንዝ ከቀዳማይ ንጉሥ ጄምስ ስም ጋር ተያይዞ የተሰጠ ስያሜ ነው። ፊየፕል 1925። በተመሳሳይ ህወሓት ገና ሲነሳ ጀምሮ የትግራይ ህዝብ ብሔራዊ ትግል ጸረ አማራ ብሔራዊ ጭቆና ብሎ ስለተነሳ የአማራ የሆነውን ሁሉ ለማጥፋት በማሰብ የቦታ ስያሜዎችን በሙሉ ማጥፋት ጀመረ። በዚህም የተነሳ ህወሓት አካባቢውን ከተቆጣጠረ ጊዜ ጀምሮ የራሱን ርዕዮተ ዓለም ተከታዮችና አስፈጻሚ በሆኑ ካድሬዎችና ታጋዮች ስም ብዙ የወልቃይት ጠገዴና ጠለምት ቦታዎችን ሰይሟል። በአጠቃላይ ህወሓት በታጋይ ስም በአካባቢው ነባር ስም መለወጥና ማጥፋት ብቻ ሳይወሰን የማህበረሰቡን ስነ ልቦና ለመቀየር እንደ ዋና ስልት ከተጠቀመበት አንዱ ይህ ከላይ የተገለጸው ነው። በዚህ አግባብ በጠገዴ ወረዳ የተቀየሩ ስሞችን ለመጥቀስ ያክል ከነባሩ ስሙ ማክሰኞ ገበያ ወደ ከተማ ንጉሥ 1989 ዓ.ም፣ ከሐሙስ ገበያ ወደ ጥሩነህ ያዘዘው 1989 ዓ.ም እና ከእንዳ ስላሴ ወደ ዓለሙ ፈረደ በ1988 ዓ.ም ተጠቃሾች ናቸው። በተመሳሳይ ህወሓት በ2004 ዓ.ም በቃብቲያ ሁመራ የሚገኘውን ሻምበል ደጀኔ የተባለ ቦታ ወደ ሐለውያ በሽር፣ ወልቃይት ላይ ደግሞ በ2000 ዓ.ም ከመሰቦ ወደ ጠረና ሀጎስ፣ በቃብቲያ በ1972 ዓ.ም አንድ ጎሽ የሚለውን አዲጎሹ በማለት አዲስ ስያሜ ሰጥተውታል። ከዚህ በተጨማሪ የሁመራን ሆስፒታል ካሳ ያበራ ሆስፒታል፣ የማክሰኞ ገበያ ሆስፒታልን ደግሞ መርዙ ሆስፒታልና ወይናት ውስጥ ያለውን ደግሞ ማዕረግ ሆስፒታል ብለው በራሱ ታጋዮች ስም ቀይሮታል። በሌላ በኩል በህወሓት ታጋይ የአካባቢውን ነባር ስም ከማጥፋት በተጨማሪ በብዛት በጦርነት የሞቱበት መንደር ወይም ጎጥ የነበረውን ስም በመቀየር ለሟቹ ታጋይ ያን አካባቢ እንደመታሰቢያ አድርገው ይጠቀሙበታል። እንደ 70 ዓመቱ የዳንሻ ከተማ ነዋሪ ገለጻ በዚህ አካባቢ የሚኖሩ የትግራይ ሰፋሪዎች የአካባቢውን ነባር አማራ ነዋሪ በአይነ ቁራኛ እንደ ገዳይ እንዲመለከቱና ቂም ቋጥረው ቁርሾ ይዘው እንዲኖሩ ለማድረግ የታሰበ ነው።
ወራሪዎች በመጡበት ወረዳና ቀበሌ ስም መሰየም። የቦታ ስያሜ የአንድን ማህበረሰብ ማህበራዊና ስነ ልቦናዊ ስሪት መገለጫ ሆኖ ያገለግላል። ስለሆነም ሌላ ቦታ የመጣ ሰፋሪ ከነበረው ማህበራዊና ስነ ልቦናዊ ስሪት አለመራቁን ለማሳየትና ከአካባቢው ጋር ለመላመድ የመጣበትን የሚመስል ስያሜ ይጠቀማል። በዚህም የተነሳ ብዙ የሰሜን አሜሪካ፣ የደቡብ አሜሪካና የላቲን አሜሪካ እንዲሁም የኤስያና አፍሪካ አካባቢዎች የቀኝ ገዢዎችን ስያሜዎች ይዘው ይገኛሉ። በዚህ ምክንያት በአሜሪካ ከተማና ግዛት ስያሜዎች የአውሮፓውያን ሰፋሪዎች የመጡበትን የቦታ ስያሜ የሚገልጥ ነው። ለማሳያ ያክል የአሜሪካ ቦስተን ከተማ የፒውሪታን ሰፋሪዎች የተሰደዱበትን ቦስተን የሚባል የእንግሊዝ የወደብና የገበያ ከተማን ለማስታወስ የሰየሙት ስያሜ ነው። በተመሳሳይ ሁኔታ ባንጉር፣ ፔንሲልቬኒያ፣ ምዕራብ ቨርጂኒያ ወዘተ የሚባሉ ስሞች ነባር የትውልድ ቦታዎችን ለማስታወስ ከተጠቀሙባቸው ስሞች መካከል ጥቂቶቹ ናቸው። ፊየፕል 1925። በተመሳሳይ ምንም እንኳን በወልቃይት ጠገዴ ጉዳይ የተፈጸመው በአንድ አገር ባለ መንግስት ይሁን እንጂ የቦታ ስያሜ ቅያሬ አሰራር ከላይ ከተገለጸው ነባራዊ ሁናቴና አስተሳሰብ ነፃ አይደለም። ስለሆነም የማህበረሰቡን የቦታ ስያሜ የማጥፋት ዘመቻ አካል የሆነው ከትግራይ ክልል የሚመጡ ሰፋሪዎች የሚሰፍሩበትን ቦታ በመጡበት ቦታ ቀበሌ አለዚያም ወረዳ ስም መሰየም ነው። ይህም በጊዜ ሂደት የስም ለውጥ በሰፈራ ተደግፎ የአካባቢውን ዲሞግራፊና ሁለንተናዊ ማህበራዊ ስሪት ለማናጋት አይነተኛ ሚና ተጫውቷል። በተለይ አማራ አርሶ የሚበላባቸውን መሬቶች እየነጠቁ ለሰፋሪ ትግሬዎች ራቅ ካለ ቦታ በማስፈር የተለያዩ መንደሮችና የመኖሪያ ሰፈሮችን በመቆርቆር ብዙ ርቀት ተጉዘዋል። በዚህም መሰረት ከዋናው ትግራይ ብቻ ሳይሆን ሱዳን የነበሩ የትግራይ ተወላጆችን ጭምር ያለ ፍላጎታቸው ወደ እነዚህ አካባቢዎች እንዲሰፍሩ ተደርገዋል። በተለይ የ60 ዓመት የዕድሜ ባለጸጋ የሆኑና በሱዳን በስደት የነበሩ ስለዚህ ነገር የተሰራውን ደባ እንዲህ ይገልጣሉ። እኔ ራሴ ስደት ላይ ነበርኩኝ። አፈናቅለውኝ በፈረንጅ በ1992 መሰለኝ ከሱዳን UNHR መልሶ ለማቋቋም ፕሮግራም ዘርግቶ ከሱዳን ወደ ኢትዮጵያ እንዲገባ ሲደረግ አብዛኛው ኢትዮጵያዊ ስደት ላይ የነበረው የህወሓትን አቋም አይቶ መመለስ አልፈለገም። እንደገና በህወሓት የተሰደደ ነበር። በትግል ወቅት ደርግ ከመውደቁ በፊት ይህን አካባቢ ተቆጣጥረውታል እና በእነሱ ምክንያት የተሰደዱ ስለሆነ አማራው አልተመዘገበም። የትግራይ ሰዎች ብቻ ናቸው የተመዘገቡት። ሲመዘገቡ በቅንነት የት ነው የምትሄዱት ሲባሉ የአድዋ ሰዎች አድዋ፣ የመቀሌ ሰዎች መቀሌና የሽሬ ሰዎች ሽሬ እያሉ ተመዘገቡ። የእነሱ ሰራተኞች ይህን ምዝገባ ካዩ በኋላ ወረቀቱን በሙሉ ቀደዱት። ተሰብስበው አንተ ሽሬ አድዋ ብለህ የሞላኸው ምን የሚታረስ መሬት አለ? ታዲያ ምን እንበል ሲሏቸው ሁመራ፣ አደባይ፣ ራውያን እስከ መተማ፣ ኮኪት፣ አብደራፊ፣ አርባሃጅራ ምናምንቴ ብለው ከአማራው ክልል እንዲሞሉ አደረጉ። አመጡ፣ አሰፈሯቸው። መጋቢት 18 2013 ከቀኑ 8 ሰዓት ሁመራ ኢትዮጵያ የተደረገ ቃለ መጠይቅ። በጣም የሚገርመው ከመምጣታቸው የማንነት ጥያቄ እንዲያነሱ ተደረገ። በሁመራና ወልቃይት አስተዳደር ውስጥ ይሰራ የነበረ የመንግስት ሰራተኛ እንደሚሉት እንዲያውም ሰፋሪዎች ይገርመሃል፣ ከግርግሩ በኋላ የማንነት ጥያቄ እየጠነከረ ሲመጣ ከሱዳን መጥተው አርባሃጅራ የሰፈሩ እኛ ትግሬዎች ነን ማንነታችን ይከበር ብለው ማዕከላዊ መንግስትን ጠየቁ። እንዲህ ባለ መልክ አሰፈሩ፣ ባላባቱንና ነዋሪውን እያባረሩ ማለት ነው። እንደገና በየዓመቱ በየሁለት ዓመቱ ከትግራይ እየመጡ ነዋሪውን እያፈናቀሉ እስከ ቅርብ ጊዜ ድረስ ዞኑን ትግራይ አድርገውት ነበር። በጣም የሚገርመው እኮ ማይካድራ አማራ ይውጣልን ብለው ሰፋሪዎች ጠይቀው ነበር። መጋቢት 18 2013 ከቀኑ 8 ሰዓት ሁመራ ኢትዮጵያ ከተደረገ ቃለ መጠይቅ። ከላይ ባለው ቃለ መጠይቅ ማየት እንደሚቻለው በረጅም ጊዜ የአካባቢውን ስም በማጥፋትና የዋናውን የትግራይ አካባቢ ስም በመተካት የነዋሪውን የህዝብ ስብጥር ከመቀየርም አልፎ የስያሜ ለውጥ በማምጣት አይቀሬውን የአማራ ትግል ቀድመው አስበው የትግራይ አካባቢ ብሎ ለመከራከር ያመች ዘንድ የተሰራ ሥራ ይመስላል። እንዳለመታደል ሆኖ አሁን እየተፈጠረ ካለው ነባራዊ ሁኔታ አንጻር እንደ አማራ ልማድ አንድ የሌላ አካባቢ ተወላጅ መጥቶ የሆነ ነገር ሲናገር እሱን ለማስታወስ ያገለግል ዘንድ ስያሜውን ተቀብሎ አጽድቆ ይኖራል።
እንደ አንድ የ60 ዓመት መምህር የጠለምት ነዋሪ አገላለጽ በቃል ሲወርድ ሲዋረድ እንደምንሰማው ቅዱስ ያሬድ ከአክሱም ተነስቶ ወደ ጠለምት ሲመጣ ያረፈባቸው የተናገራቸውና ያዜመባቸውን ምክንያት በማድረግ የተሰየሙ ስሞች አሉ። ለምሳሌ በጠለምት ወረዳ የአዲስ ሰላም ቀበሌ ገበሬዎች እያረሱ ቅዱስ ያሬድ ሲያዜም ሰምተው አደነቁ። ወይ ምን ያምር ቃል አሉ። የጎጡ ስም እስከ ዛሬ ድረስ ወይ ቃል ተብሎ ይጠራል። መጋቢት 30 2013 ከቀኑ 8 ሰዓት ማይጠብሪ ኢትዮጵያ የተደረገ ቃለ መጠይቅ። ህወሓታውያን እንደሚሉት የአማራው ማህበረሰብ እንደ አማራነታቸው የቋንቋ ትርጓሜ ይዘን እንከራከር ቢሉ አሁን ትግራይ ውስጥ የሚገኙ ብዙ የአማርኛ ስም ያላቸው ግዛቶች አሉ። ስለሆነም እንደ ህወሓትና ተከታዮቹ ፍልስፍና ስንቃጣ አባጉና፣ አይናለም፣ ሽሬ፣ ላጫ፣ አክሱምና ሌሎች በጣም ብዙ ቦታዎች ወደ አማራ ክልል መካለል ነበረባቸው ማለት ነው። በተመሳሳይ የአገውኛ ስም የያዙ ቦራ፣ ሰለዋ፣ ተንቤን፣ ጣንቋ፣ አበርገሌ፣ ሳምረ፣ ሳሃረቲና ምስጋና 2010 እንደጻፈው የመሳሰሉትን ስሞችን የያዙ ወረዳዎች፣ ቀበሌ፣ ወንዞችና ተራሮች ወደ አማራ ክልል መካለል ነበረባቸው። የሆነ ሆኖ በዚህ ሂደት ከተቀየሩ ስሞች መካከል ከእድሪስ ወደ ሀገረ ሰላም 1995 ዓ.ም፣ ከገስጥ ወደ ሐውዜን 1984 ዓ.ም፣ ከራውያን ወደ ማይቅነጣል 1985 ዓ.ም፣ ከሱሪ ወደ መደባይዛና 1996 ዓ.ም፣ ከጅንጃግ መንደር ወደ ተንቤን ማይሎሚን 1996 ዓ.ም እና ብዙ በዚህ ጽሑፍ ያልተጠቀሱ የስም ለውጦች እንዳሉ ማስታወስ ያሻል። ከላይ እንደተጠቀሰው በግልጽ ማየት እንደሚቻለው አካባቢው ባለው ብዙ ዓመት በተፈጠረ መስተጋብር የተሰጠ ስያሜ ሳይሆን ህወሓት አገሪቱን ከተቆጣጠረ ከጥቂት ዓመታት ማለትም ከ1983 ዓ.ም በኋላ የትግራይ ተወላጆች ከየመጡበት አካባቢ ያለውን ቦታ በመሰየም የተሰጠ ስም ቅያሪ ነው። ይህን ግልጽ ለማድረግ ያክል መደባይዛና ብለው የቀየሩት ቃብቲያ ወረዳ ሩዋሳ ቀበሌ ውስጥ የሚገኝ ቦታን ሲሆን ነባር ስሙ ሱሪ ይባል ነበረ። ከሱሪ ወደ መደባይዛና የተቀየረውም ከአካባቢው የሰፈሩት አብዛኛዎቹ ሰዎች የመጡት ከአንድ አካባቢ ማለትም ከመደባይዛና ወረዳ ስለነበረ ነው። መደባይዛና በሽሬ ዞን ውስጥ የሚገኝ ወረዳ ነው። ሌሎችም እንዲሁ በተመሳሳይ ሁኔታ የተሰየሙ ናቸው። ሐመሩሃ ከአማርኛ በቀጥታ ወደ ትግርኛ መተርጎም። የጥናቱ ተሳታፊ የሆኑ አንድ የ50 ዓመት በመንግሥት ሥራ የተሰማሩ የወልቃይት ነዋሪ እንደሚገልጹት የአማራን ማንነት መገለጫ የሆነውን ሁሉ ለማጥፋት ከጅምሩ የተነሳው ህወሓት እኛ ከአካባቢያችን ያለንን ቁርኝት ለማጥፋት በማሰብ የአማርኛ ትርጉም ያላቸውን ስያሜዎች ገና የመንግሥት ሥልጣን ሳይዙ የስም ለውጥ ማድረግ የጀመሩት በወልቃይት አካባቢ በሚንቀሳቀሱበት ጊዜ ጀምሮ ነው። በሌላ መልኩ እንደ ሌላኛው ቃለ መጠይቅ ተሳታፊ የማክሰኞ ገበያ ነዋሪ ገለጻ በአንዳንድ ወረዳ በአብዛኛው እስካሁንም ድረስ የአማራ ነዋሪ በሰፋሪው ያልተዋጠበት ወይም በጣም ያን ያክል የከረረ ጥላቻ ሰለባ ተጠቂ ያልሆነ አካባቢ እንዳለ ግልጽ ነው። እነዚህን አካባቢ የአማራነታቸውን መገለጫ ባህል ማጥፊያ መንገድ የሚኖርበትን የመንደር የወንዝና የቀበሌ ስም መቀየር ነው። ይህም ማለት ያለውን የአማርኛ ስያሜ በቀጥታ በትግርኛ እንዲቀየር ማድረግ ነው። በዚህ ሂደት የተቀየሩ ስሞችን ለማሳያ ለመግለጽ ያክል በጠገዴ ወረዳ የሚገኝ ፏፏቴ ትፋሻ ወደ መንጫጫታ በ2008 ዓ.ም፣ ደብረ ማርያምን ወደ እንዳ ማርያም በ1983 ዓ.ም፣ በወልቃይት ደግሞ ጠለሎን ወደ ጻስሉ በ1983 ዓ.ም፣ ካዛ ኢየሱስን ወደ ኢየሱስ ካዛ 1983 ዓ.ም እና አምባ በላይን ወደ እምባ በላይ፣ ከቃብቲያ ሁመራ አዲ ጠቀርን ወደ አድ ጸጸር 1985 ዓ.ም እና የመሳሰሉት ይገኛሉ። በጠለምት የሚገኘው ሐምሾ ምድር ተብሎ የሚጠራው ቦታ ወደ ምድረ አምሽ በሚል ተቀይሯል። የትኛውንም ስያሜ ወደ ትግርኛ መለወጥ። በመጨረሻም የወልቃይት ጠገዴና ጠለምት አካባቢ ማህበረሰብ አማራዊ ህልውና እስከ ወዳኛው ለማጥፋት የተጠቀሙበት መንገድ በአማራ ባህልና ስነ ልቦና የተዋቀረውን ስያሜ
በትግርኛ በመተካት የህልውና አደጋ መጋረጥ ሌላኛው የህወሓት ከዘር ማጥፋት ያልተናነሰ የአንድን ማህበረሰብ ቋንቋ መገለጫ የሆነውን ስያሜ ማጥፋት ነው። በዚህም የተነሳ ህወሓት ብዙ ቦታዎችን በትግርኛ ትርጉም ያለው እንዲሁም በማድረግ ሰይሟል። በዚህ ረገድ የሚካተቱት የስም ለውጦች ለማሳያ በሚያስችል መልኩ እንደሚከተለው በወረዳ ከፍለን እናያቸዋለን። በመጀመሪያ በጠገዴ ወረዳ የተቀየሩ ስሞች ከወረዳው ጀምሮ ጠገዴን ወደ ጸገዴ፣ አዲስ ዓለም ወደ አዲስ ሰላም በ1986 ዓ.ም፣ ኢላብ ወደ ዓለም ገነት በ2008 ዓ.ም፣ ሹመሪን ወደ ጣቢያ ሰላም 2009 ዓ.ም፣ ወይናትን ወደ ዲቪዥን፣ አምባጋላን ወደ ሐፈሮም ማይጨው፣ ሀገረ ማርያምን ወደ ፈንድቃ በ1999 ዓ.ም፣ ከራኖን ወደ አድ ወረቀት በ2009 ዓ.ም እና ስርቅቤልን ወደ ማይደሌ በ1976 ዓ.ም የሚሉት ይገኛሉ። ጠለምት ላይም የአንበሳ መቃብር ወደ ማይ አንበሳ በማለት ተቀይሯል። በወልቃይት ወረዳ ደግሞ ቅንጭብ ማርያም ወደ ቆጭ ባሪያ በ1983 ዓ.ም፣ ቤት ሙሉን ወደ ማይ ጋባ 1976 ዓ.ም፣ ማይ ጥምቀት ወደ ማይ ጥምቀት በ1983 ዓ.ም እና ጸራጽርን ወደ ከተማ ገረንቸል በ1976 ዓ.ም ተቀይረዋል። በተጨማሪም በቃብቲያ ማሩሃ ወደ ማይ ወይኒ በ1995 ዓ.ም እና እንዳይቀዳሽ ወደ ውህደት በ1995 ዓ.ም ህወሓት ከለወጣቸው ስሞች መካከል ይጠቀሳሉ። እንዲሁም በቃብቲያ ሁመራ ምድረ አማራ ወደ ላዕላይ ሶላ በ1997 ዓ.ም፣ ዘርባቢት ወደ ውህደት በ1995 ዓ.ም፣ ባናትን ወደ ህይወት እርሻ ሜካናይዜሽን፣ ግይጽ ወይንም ማሩሃን ወደ ማይሎሚ በ1995 ዓ.ም እና ሽግልልን ወደ አይዶላ በ1999 ዓ.ም ይገኙበታል። በሌላ በኩል ደግሞ አንድን አካባቢ በነገስታት መጎብኘትና ይህን ተከትሎ በሚናገሩት ፍሬ ሐሳብ የተነሳ ስም ማውጣት የቆየ የኢትዮጵያ ልማድ ነው። ለምሳሌ ያክል በጎጃም አፄ ኃይለ ሥላሴ ከአጃቢዎቻቸው ጋር ከጣሊያን ወረራ በኋላ ከስደት ወደ ኢትዮጵያ ሲመለሱ ምዕራብ ጎጃም አካባቢን ሲጎበኙ ያለውን ጸጥታ በመመልከት የሰላም ጉዞ ሲሉ ያን ተከትሎ ፍኖተ ሰላም አብርሃም 2016 ዓ.ም እንደጻፈው የሚለው ስያሜ እስከዛሬ ድረስ ጸድቆ አሁንም የከተማዋ መጠሪያ ሆኖ ቀረ። በተመሳሳይ ሲወርድ ሲዋረድ እንደምንሰማው አፄ ኃይለ ሥላሴ አሁን በጎንደር ዩኒቨርሲቲ አንዱ ግቢ የሆነውን ማራኪ ካምፓስ አይተው እንዴት ይማርካል አሉ። ማራኪ ተብሎ ተጠራ። እንዲሁም በተመሳሳይ አንዳንድ አካባቢ ንጉሥ አካባቢውን መጥቶ በታሪክ አጋጣሚ ለምንም ይሁን በምን ያረፈበትን ቦታ በንጉሱ ስም መሰየም የተለመደ የታሪክ አጋጣሚ ነው። እንደ አድጎሹ ከተማ የ75 ዓመት ነዋሪ ገለጻ ንጉሥ አፄ በካፋ በቃብቲያ ወረዳ ከአምባ ብርኩታን ወደ ተከዜ አካባቢ በማረፋቸው ምክንያት በስማቸው የተሰየመውን ቦታ ህወሓት ወደ ወልቃይት ገብቶ የራሱን ማህበረሰብ ከትግራይ አምጥቶ አስፍሮ ስሙን ታሪክ በሚያዛባና ትዝብት ውስጥ በሚጥል መልኩ ንጉሱ ያረፉበትን ቦታ ስፍራ ሐፀ ዮሐንስ በማለት የአፄ በካፋን የታሪክ አጋጣሚ ለማጥፋት የውሸትና የማናለብኝነት ትርክት ፈጥሯል። የቤት ሙሉን ወይንም ደጃች አያናዝጊ ቤተ መንግሥት የአፄ በካፋን ማረፊያ ቦታ እንዲሁም በአውራ ወረዳ ካዛ ወንዝ አጠገብ በሚገኘው ጥንታዊና ታሪካዊ የካዛ ኢየሱስ ገዳም ላይ ትግራይ መብቆል ጥንታዊ ስልጣኔ በማለት ያለ ባለቤቱ ታሪክን የመንጠቅ ሥራ በተደራጀ መልኩ ሲሰሩ እንደነበሩ በግልጽ ያመለክታል። በአጠቃላይ ሲታይ ግን ወልቃይት ጠገዴና ሁመራ ለኤርትራውያን ጎረቤት እንደመሆናቸው መጠን አንዳንድ ቦታዎችን በትግርና በትግርኛ ቋንቋ መሰየም ማህበራዊ፣ ኢኮኖሚያና ፖለቲካዊ መስተጋብር የሚያመጣው መሆኑን መገንዘብ ያስፈልጋል። ኤርትራ ለእኛ ለወልቃይትና ጠገዴ ህዝብ ሳሎን ቤታችን ማለት ናት። እንደ እውነቱ ከሆነ እኛ አማርኛ የአፍ መፍቻ ቋንቋችን ሆኖ ትግርኛና አረብኛ እንችላለን። የእኛ ትግርኛ ግን ከኤርትራ ትግርኛ ጋር ነው የሚመሳሰለው። በጣም በሚገርም ሁኔታ የትግራይ ሰዎች የእኛ ሰው ትግርኛ ሲናገር ሲሰሙ ያፌዙበታል። አበላሸው፣ ኮራፕት አደረጋችሁት እያሉ
ከነሱ ጋር የሚያገናኘው ነገር የለም። በስም እንኳ አብዛኛው የወልቃይት ጠገዴ ሰው ስሙ አማርኛ ነው። ስለዚህ አዎ ትግርኛ ይችላሉ ሲባል የትግራይ አይነት ትግርኛ አይደለም የሚመሳሰለው። በእርግጠኝነት ለየት ይላል። ግን የተበላሸ ነው የምንናገረው። እንደ ዋናው ትግርኛ ተናጋሪ አድርገን አንችለውም። የተለመደ መሆኑ ማስረጃው ይሄ ነው። ግን ያ የተበላሸ ትግርኛ ቢሆንም እንኳን የሚመሳሰለው ከኤርትራ ጋር ነው እንጂ ከትግራይ ጋር የሚያመሳስል ነገር የለውም። መጋቢት 18 2013 ከቀኑ 8 ሰዓት ሁመራ ኢትዮጵያ ከተደረገ ቃለ መጠይቅ። በሌላ በኩል የ57 ዓመት የሁመራ ነዋሪ የሆኑና በመንግስት ሥራ ውስጥ የተሰማሩ እንደሚገልጹት ወልቃይት ጠገዴ ትግርኛ ተናጋሪዎች ናቸው ይሉናል። አዎ ትግርኛ የአፍ መፍቻ ቋንቋችን አይደለም፣ እንናገራለን። ትምህርት ደግሞ ራሳቸው ግርማዊ ቀዳማዊ ኃይለ ሥላሴ እንግሊዝኛ፣ ፈረንሳይኛ፣ አማርኛና ኦሮምኛ ይችሉ ነበር፣ በትንሹ ማለቴ ነው። ሌሎቹን እንኳ ባንጠራ። ይህ ዕውቀት ነው። ትምህርትና ማንነት፣ ቋንቋና ማንነት አይገናኝም። ቋንቋ ለትምህርት ለእንጀራ ብለህ የምትማረው ነው። ዛሬ የተማራችሁ ሰዎች እንግሊዝኛ ትችላላችሁ፣ ለእንጀራ ብላችሁ ነው እንጂ የአባታችሁ ቋንቋ ሆኖ አይደለም። አረብኛም ይናገራል ሰው ለእንጀራ ብሎ የሚናገረው ነው። ያው ቋንቋችን ግን አማርኛ ነው። ትግረ ቋንቋ ደግሞ ለምንድን ለመናገር የምንሞክረው ቢባል የኛ እሚቶች ከልደተ ክርስቶስ በፊትም በኋላ ጀምሮ የምንገናኘው የነበረ ወደ አድኳላ፣ ድባራዊ፣ ምጽዋና ቀይ ባህር ነበር። ኤርትራ ገና ምድረ ባህሪ ተብላ ትጠራ በነበረችበት ጀምሮ እንገናኝ ነበር። ከዛ በፊት ወላጆቻችን ለሥራ ብለው የለመዱት እንጂ ቋንቋችን አይደለም። ቋንቋ መማር ደግሞ ያስደስታል እንጂ የሚያስከፋ ነገር አይደለም። መጋቢት 18 2013 ከቀኑ 8 ሰዓት ሁመራ ኢትዮጵያ የተደረገ ቃለ መጠይቅ። ከላይ የተገለጸው ቃለ መጠይቅ እንደሚያመለክተው አሉ የተባሉ የትግርኛ ቋንቋ ስያሜ ይሁን መናገር መቻል እንኳ ቢሆን የሚገናኘው ከኤርትራ ቋንቋ ትግረ ጋር እንጂ ከትግራይ ትግርኛ ጋር አይደለም። ለዚህም እንደ ምክንያት የገለጹት ከጥንት ጀምሮ ከሁመራ ወደ ኤርትራ የተለመደ የንግድ መስተጋብር መኖሩ አንድ አስተዋጽኦ አለው። የትግራይ ተወላጆች ጭምር ወደ ወልቃይትና ሁመራ የሚመጡት በኤርትራ በኩል ነው። በሌላ በኩል የ63 ዓመት የሁመራ ነዋሪ ገለጻ ወደ ኋላ ተመልሶ በልጅነት ትውስታ ከትግራዮችም ይሁን ከትግርኛ የነበረውን መስተጋብር እንዲህ ያስታውሳል። እኔ ልጅ እያለሁ ከነበረው የዝናብ መጠን የተነሳ ተከዜ አያገናኘንም ነበር። እንዲያውም በትንሹ ከደጋው ወልቃይት ጠገዴ በእግር እስከ ተከዜ 2 ቀን፣ ከዛ ደግሞ ወደ ትግራይ ለመድረስ 2 ቀን ይወስዳል። በዚህም የተነሳ ከትግራይ የሚመጡት የቀን ሰራተኛ በተከዜ መምጣት ስለማይችሉ በአስመራ በኩል አድርገው ነው ወደ ሁመራና ወልቃይት የሚመጡት። በዚህም የተነሳ ራሱ ተፈጥሮ ስብጥር እንድንሆን አድርጎናል። ስለዚህ እኛ ትግርኛ በቀጥታ ሳይሆን በተዘዋዋሪ ምናልባትም የኤርትራ ትግረ ስለምንችል ይሆናል ትግርኛ በመጠኑም ቢሆን የምንናገረው። ታዲያ ጉዳዩ እንዲህ ከሆነ ለምን ትግሬዎች ኤርትራ ያለ መሬት ሁሉ የኛ ነው አይሉም? መጋቢት 16 2013 ከቀኑ 9 ሰዓት ሁመራ ኢትዮጵያ የተደረገ ቃለ መጠይቅ። ከላይ የተገለጸው ጥያቄ አዘል አመክንዮ ህወሓት የተጠቀሱትን አካባቢዎች ወደ ትግራይ በኃይል ያካለለበት መንገድ በግልጽ ያሳያል። በአጠቃላይ ሲታይ ወልቃይት ጠገዴና ሁመራ የሚኖር ሰው ወደ ኤርትራ አካባቢ የሚኖረው ትግረ እንዲሁም ወደ ሱዳን አካባቢ የሚኖረው አረብኛ ጭምር ይናገራል። እንግዲህ ከዚህ በላይ ማየት እንደቻልነው ህወሓት በጉልበት በተለይ አገር መምራት ከጀመረ ጀምሮ የሚያውቀውን አካባቢ ነው ይህ የትግሬ ነው እያለ የሚናገረው። ለነገሩ በተግባር ይህ አካባቢ አማራ መሆኑን በደንብ የተገነዘበው ህወሓትና ተከታዮቹ እስከ 2009 ዓ.ም ሳይቀር የስም ለውጥ በማድረግ ተጠምደው የነበሩት በተለይ የማንነት ጥያቄውን ለማፈን በተደረገው ጥረት የጎንደር ህዝባዊ እምቢተኝነት እየበረታ ሲሄድና ህወሓት የፈለገውን ነገር ጎንደር ላይ ማድረግ አልችል ሲል የተያያዘው ነገር ቢኖር የስም ለውጡን ማፋጠን ነበር። ለማሳያ ያክል ከላይ እንደሚታየው ከ2008 እስከ 2009 ዓ.ም ባለው ጊዜ ውስጥ ብቻ ህወሓት በእነዚህ አካባቢዎች ወደ 13 የሚሆኑትን የስም ቅያሬዎች አድርጓል። ይህን ሁሉ ደምረው ነው ህወሓትና ተከታዮቹ አጠጋግተው የትግራይ ስያሜዎች ናቸው እያሉ የሚጽፉትና የሚገልጹት። በተለይም የሆቴልና የተለያዩ የግል ድርጅቶች በአማርኛ የተጻፉ የስም ታፔላዎችን በማስጠፋት
ወደ ትግርኛ እንዲለወጡ ሕግ በማውጣት እንዲቀየሩ ተደርጓል። በዚህም ምክንያት ወልቃይትና ጠገዴ ወረዳዎችና ከተሞች የሚገኙ የተቋማትና ድርጅቶች ስያሜ በሙሉ ወደ ትግርኛ እንዲቀየሩ ተደርጓል። ከዚህ በታች በ2010 ዓ.ም ለአድረመጥ ከተማ ነዋሪዎች የተጻፈው የንግድ ቤቶች ስም ከአማርኛ ወደ ትግርኛ ቋንቋ እንዲቀየር የወጣ መመሪያ የያዘ ደብዳቤ የነበረው ሁኔታ አስረጂ ነው። የደብዳቤው የአማርኛ ትርጉም እንዲህ ይነበባል። ቀን 04/04/2010 ዓ.ም ለወይዘሮ አስናቀች ገብረ ሚካኤል ጉዳዩ ለሁለተኛ ጊዜ የድርጅቶች ስያሜ አጠቃቀም ማስተካከያ ስርዓት የትግርኛ ቋንቋ እንዲጠቀሙ መግለጽን ይመለከታል። ከርዕሰ ጉዳዩ ለመግለጽ እንደተሞከረው በትግራይ ብሔራዊ ክልላዊ መንግስት ምክር ቤት በወጣው አዋጅ ቁጥር ደንብ 86/2007 ዓ.ም የትግርኛ ቋንቋ አጠቃቀም ለመወሰን ባወጣው ደንብ እንደሚገልጸው የግል ድርጅቶች ስሞች ሰዎች በየአካባቢው በሚነገር የትግርኛ ቋንቋ እንዲጻፍ ይደነግጋል። ሆኖም በወልቃይት ወረዳ በአድረመጥ ከተማ አገልግሎት በመስጠት ዘርፍ ተሰማርተው ምግብ ቤት ከፍተው እየሰሩ እንደሆነ የሚታወቅ ሲሆን የዚህ ድርጅቶ መጠሪያ በደንቡ መሰረት በትግርኛ ቋንቋ ስላልተጻፈ ይህን መሰረት በማድረግ የድርጅቶ መጠሪያ በትክክል በትግርኛ ቋንቋ እንዲያስተካክሉ ቀደም ብሎ በተጻፈ ደብዳቤ ተሰጥቶት እንደነበር ይታወቃል። ሆኖም በተሰጥቶት የጊዜ ገደብ ሊቀይሩ ባለመቻሎት ከዛሬ ከቀን 05/04/2010 ዓ.ም እስከ 20/04/2010 ዓ.ም ባለው ጊዜ እንዲያስተካክሉ እንዲያደርጉ እያሳወቅን ይህን ተግባራዊ ለማያደርጉ አገልግሎት ሰጪ ድርጅቶች ላይ ሕጋዊ እርምጃ የሚወሰድ ሲሆን በሕግም ተጠያቂ እንደሚሆኑ በጥብቅ እናሳስባለን። ቋንቋ መጠቀም የሁሉ ዜጋ ግዴታ ነው። ፋንቱ ጥላሁን አሻግሬ የጽሕፈት ቤት ኃላፊ አድረመጥ የሚል ነው። ምስል 24 በ2010 ዓ.ም ለአድረመጥ ከተማ ነዋሪዎች የተጻፈው የንግድ ቤቶች ስም ከአማርኛ ወደ ትግርኛ እንዲቀየር የወጣ ደብዳቤ። ባህላዊ የሽምግልና ስርዓትን ማጥፋት። በወልቃይት ጠገዴና ጠለምት ማህበረሰብ ህወሓት ማንነትን የማጥፋት ሥራ ማካሄዱ ሌላኛው ማሳያ የጠገዴ 8ቱ ማይ ቤት ሽምግልና ስርዓት ወይንም የአጣጥ የእርቅ ስነ ስርዓት እንዲቋረጥ ማድረጉ ነው። ይህ የሽምግልና ስርዓት ማህበረሰቡ የተጣላ የሚያስታረቅበት፣ የተበደለን የሚክስበት ለዘመናት የቆየና ከፍተኛ ማህበራዊ ፋይዳ ያለው እሴት ነው። ሆኖም ህወሓት ይህን አንድነትና ሰላም የሚያሰፍን ባህላዊ የእርቅ ስነ ስርዓት ለማጥፋት በጠነሰሰው ሴራ በየትኛውም አጋጣሚ ተለያይቶ የማያውቀውን ወንድማማች ህዝብ ጠገዴና ጸገዴ ብሎ በመከፋፈል እንዲቋረጥ አድርጎታል። የጠገዴ 8ቱ ማይ ቤት ሽምግልና ስርዓት ታሪክ ከጠገዴ ህዝብ አመጣጥና አኗኗር ጋር የተያያዘ ነው። አባ ጣማለው የተባሉ የጠገዴ አዛውንት እንደገለጹት ጠገዴ ሀገረ በለው ጠገዴ ሰልፉ በቀኝ መግቢያው በአንበሳ ጓዳ ግብሩ ጦሩ ዘገር መታጠቢያው ወርቅ ዳዳ ብሎ ሰየም አኖረው። ኃይሉ 2016 አፈ ታሪኩ እንደሚነግረን ከ1000 ዓመተ ዓለም ገደማ ከየመን ወደ ሀገር ቤት እንደገቡ የሚነገሩት ነገደ ዮቅጣን መሪያቸው ኢትዮጵስ ይባላል። ይህ ንጉሥ ኢትዮጵያን አቅንቶ በስሙም አደላድሎ 55 ዓመታትን አስተዳደረና 5 ልጆችን እንደወለደ የታሪክ መረጃዎች ይናገራሉ። ርስት ጉልትን ያከፋፈላቸው 5 ልጆቹም ሳባኖባ፣ በለው፣ ከለው፣ ናክንዱና ኖክ ይሰኛሉ። ሊቁ እጅጉ 1997 በመጀመሪያ ጠገዴን ለበለው፣ አርማጭሆን ለከለው ርስት ሰጠ። ጠገዴን ያቀናው በለውም መሃል ጠገዴ፣ ምድረ ገበታ፣ እንጣቤላ፣ ደቃ ጋሮ፣ ቆላ ወገራና ዳልዲማ በተባሉ ቦታዎች የኦሪት ቤተ መቅደሶችን በማሰራት ሕዝቡን በሕገ ኦሪት ማስተዳደር ያዘ። 8 ልጆችን ወለደ። ስማቸውና ያቀኑት ርስትም ቅራቅር፣ አዝማች አብርሃም፣ ምጭዊ፣ አዝማች እንግዳ አግዚ፣ አዴት፣ አዝማች ዘአማን፣ ሻሃግኔ፣ አዝማች አግኔ፣ ደቃባ፣ ቄሳባ፣ ደቃጋሮ፣ አዝማች ደረሰ ወንድ፣ ጋሞ፣ አዝማች አምባኖም፣
ደባሽ፣ ክንድሽ፣ አዝማች፣ ዘሐዋርያት ናቸው። ጠገዴም በእነኚህ 8 ወንድማማቾች የጸና 8ቱ ማይቤት የተሰኘው የሽማግሌዎች የወል ምክር ተገነባ። ከእነዚህ ወንድማማቾች ተወካይ ሽማግሌ ተመርጦ በመላክ የጉባኤው ተሳታፊ ይሆናል። የ8ቱ ተወካዮችም አጣጥ በር ከተሰኘው ማዕከላዊ መገናኛ አጣጥ ከተሰኘ ዛፍ ስር ቁጭ ብለው ምክክር ያደርጋሉ። የተጣላ ካለ ያስታርቃሉ፣ የተበደለ ያስክሳሉ፣ ደምን የተቃባ አሸማግለው ደም እንዲደርቅ ያደርጋሉ። በሕዝብና በመንግሥት መሃል ቆመው የተጣመመን እያቀኑ መግባባት እንዲፈጠር ያስችላሉ። ብሔራዊ ጉዳዮች ላይ በሀገር ግዳጅ ጠገድቼው ቀድሞ እንዲሰለፍ መክረው እዚያ ያወርዳሉ። ከዚያ ጊዜ ጀምሮ የወሰኑት ያሳረፉት ውሳኔ ከአድሎ የነጻ የይግባኝ መብትን የጠበቀ ሀገሬው አምኖ የሚቀበለው ሆነ። ይግባኝ የሚል ከመጣ በየደረጃው ባሉ በ4 ተከፍሎ በቆመው የፍርድ ሸንጎ ያቀርባል። የመጀመሪያው የፍርድ ሸንጎ መቀመጫ ጠገዴ ናዴር አርባዕቱ እንስሳ፣ ሁለተኛው እንዳ ማርያም ዘወልድ፣ ሦስተኛው እዝነበረር አዴት፣ አራተኛውና የመጨረሻው ጎንደር ቁስቋም ናቸው። የመጨረሻው ይግባኝ ባይ ቅሬታ የሚደመጥበት ጎንደር ቁስቋምም የጠገዴ ባላባቶች እንዳቀኑት ያመለክታል። ይህም ወልቃይትና ጠገዴ ማንነቱ የጎንደር አማራ ጋር መሆኑን በግልጽ ያሳያል። ይህ ረጅም ጊዜ የሆነውና ተቋርጦ የቆየው ባህላዊ የሽምግልና ሥነ ሥርዓት ውሃት አካባቢውን ከለቀቀ በኋላ የወልቃይት ጠገዴ ሕዝቦች የሕዝብ ለሕዝብ የምክክር መድረክ ቀድሞ ከነበረበት ማክሰኞ ገበያ አጣጥ ተብሎ ከሚጠራው ቦታ እንዲጀመር ተደርጓል። ምስል 25 ጠገዴ ወረዳ ማክሰኞ ገበያ አጠገብ አጣጥ ተብሎ በሚጠራው አካባቢ የሚገኘው የ8ቱ ማይቤት ባህላዊ እርቅ መፈጸሚያ ቦታ። ምዕራፍ 2 ተራ ቁጥር 2.6 መደምደሚያ። የዚህ ጥናቱ ውጤት እንደሚያሳየው ህወሓት የወልቃይት ጠገዴና ጠለምት አካባቢዎች በቁጥጥር ስር ባደረገ ማግስት አንድ ብሎ የሰራው ነገር ቢኖር የአካባቢውን ታሪክ፣ ባህልና ቋንቋ ማጥፋት ነው። ይህን ለማድረግ የህወሓት ቡድን ወልቃይትን በነሐሴ 1971 ዓ.ም ከተቆጣጠረ ጀምሮ ታሪክ አዋቂና በህብረተሰቡ ዘንድ ተቀባይነት ያላቸውን ሰዎች መሰወር፣ ማሳደድና መግደል ጀመረ። በአማራ ላይ ዘር ከማጥፋት በተጨማሪ ማህበረሰቡ ማንነቱን እንዲያጣ በዋናነት በትግራይ እንዲዋጥ ለማድረግ ቁጥሩ ቢለያይም በመቶ ሺዎች የሚገለጽ ከተከዜ ጫፍ እስከ ወይንናት ከ16 በላይ የሰፈራ ጣቢያዎች ላይ አስፍሯል። በተጨማሪም የወልቃይት ጠገዴና ጠለምት ማህበረሰብ አንደኛው መገለጫ በሆነው የሰውና የቦታ ስም አሰያየም ላይ ተቋሞቻቸውን ተጠቅመው የስም ቅየራ ሥራ ተደርጓል። በተለይ የቦታ ስም ቅየራ ከመሃል ትግራይ ሰፋሪዎችን አምጥቶ በማስፈር ለሰፈራዎች አዲስ ስም በማውጣት የነበረውን ስም ቀይሯል። ይበልጥ ሰፈራውን የቅኝ ግዛት ወራሪ የሚያደርገው ነባሩን የወረዳ ቀበሌና ጎጥ እያጠፉ በትግርኛ አዲስ ስያሜ መሰየማቸው ነው። በዚህም የተነሳ በጥናቱ የተካተቱት ብቻ ከ70 በላይ የቦታ ስያሜ ለውጥ እንዳለ ያሳያል። በተመሳሳይ የህወሓት አባላት የአካባቢው ማህበረሰብ በአማርኛ ትርጉም ያላቸውን ስሞች እንዳያወጣ ከመከልከል በተጨማሪ ስም ከማውጣት እስከ መቀየር ደርሰዋል። በተለያዩ የመንግሥት መስሪያ ቤቶች በተለይ በሆስፒታልና በትምህርት ቤቶች ስም የማውጣት ሥራ ይሠራ ነበር። ይህም በማድረግ ነባር የወልቃይት ጠገዴና ጠለምት ማህበረሰብ ከቦታዎቹና ከቋንቋው ጋር የነበረውን ስነልቦናዊ ትስስር በማጥፋት የኔነት ስሜት እንዳይኖረው ለማድረግ ያለመ ነበር። ሌላው የወልቃይት ጠገዴና ጠለምት ማህበረሰብ ቋንቋችን ነው በሚሉት በአማርኛ ቋንቋ እንዳይዘፍኑና ደስታቸውን እንዳይገልጹ ጫና ይደረግ እንደነበርና ያለማንነቱ በግድ ሌላ ማንነት ተጭኖበት መኖሩንና በታሪክ ባህልና በስነ ልቦና ትስስር ከሚመስለው ማህበረሰብ ጋር ለመለየት ከፍተኛ ጥረት መደረጉን የጥናቱ ውጤት አሳይቷል። በአጠቃላይ ከዚህ የጥናት ውጤት በመነሳት በወልቃይት ጠገዴና ጠለምት አካባቢዎች በሚገኝ ህዝብ ላይ የታሪክና ባህል ማጥፋትና የማንነት ቅየራ ሥራ ህወሓት በአካባቢዎቹ በነበረበት ዓመታት ማካሄዱ ማህበረሰቡን በጊዜ ሂደት ከአማራ ስነ ልቦና ማንነቱ ለመነጠል ያለመ እንደሆነ ጥናቱ ይደመድማል። ይህም አካባቢውን ሙሉ ለሙሉ ትግሬ በማድረግ ሲነሳ የቆየውን የማንነት ጥያቄ እስከ መጨረሻው ለመዝጋት ያለመ ነበረ። በዚህም ምክንያት ለ10 ዓመታት በሰሩት ሥራ በብዙ ታሪካዊና ባህላዊ እሴቶች ላይ ጉዳት አድርሰዋል።
ምዕራፍ 2 ተራ ቁጥር 2.7 ምክረ ሐሳብ። በጥናቱ ውጤት መሠረት የሚከተሉትን ምክረ ሐሳቦች እናቀርባለን። አንደኛ፣ በወልቃይት ጠገዴና ጠለምት አካባቢ የሚገኙ ቅርሶችና ታሪካዊ መዛግብት በህወሓት አስተዳደር ዘመን መመዝበራቸውና መቃጠላቸውን ተከትሎ የተዘረፉትን ንዋያተ ቅድሳት፣ ታቦታትና መጻሕፍት አሁን የሚገኙበትን ቦታ በመለየት የማስመለስ ሥራ የሚሰራበትን ሂደት ከወዲሁ ቢመቻች። ሁለተኛ፣ የፈረሱና ሊጠገኑ የሚችሉ ታሪካዊ ስፍራዎች ተለይተው እድሳት እንዲደረግላቸው ከባለድርሻ አካላት ማለትም ባህልና ቱሪዝም ቢሮ፣ ዩኒቨርሲቲዎች ወዘተ ንግግር ቢጀመር። በተጨማሪም ለጊዜው ስፍራዎቹ ጥበቃ ቢደረግላቸውና ከተጨማሪ ጉዳት መከላከል ቢቻል። ሶስተኛ፣ የቦታም ሆነ የሰው ስም ስያሜ ጉዳይ እንዲሁ ተራ የቃላት ጨዋታ ሳይሆን ሆን ተብሎ ታሪክን የማዛባት ሥራ ስለሆነ በተገቢው መንገድ ማየትና መከለስ ያስፈልጋል። ከዚህ በተጨማሪ በማናለብኝነት አንዳንድ ቦታዎችን በትግርኛ የተሰየሙትን ድሮ ወደ ነበረበት ስማቸው መመለስ ያስፈልጋል። አራተኛ፣ በሌላ በኩል አንዳንድ የቦታ ስሞች ከኤርትራ ጋር ባላቸው ቅርበትና ከግዕዝ ቋንቋ ተጽዕኖ በመነጨ ምክንያት በጊዜ ሂደት የትግረ ስያሜ መኖራቸውን አውቆ ትግርኛ ብቻ እንዳልሆነ ላላወቁ ማስረዳትና ሆን ብለው ለሚሰሩ መሞገት ያስፈልጋል። አምስተኛ፣ ላለፉት 30 ዓመታት የአካባቢዎቹ ማህበረሰብ ላይ ባህላቸውንና ቋንቋቸውን እንዳያዳብሩ ብሎም አዲሱ ትውልድ የወላጆቹን ባህልና ቋንቋ እንዲተውና አዲስ ማንነት እንዲይዝ ለማድረግ ሲሰራ ቆይቷል። ከዚህ ቀደም የነበረውን የባህል ቡድንን በማጠናከርና አዳዲስ የባህል ቡድኖችን በየወረዳ ከተሞች በማቋቋም ታሪኩን፣ ባህሉንና ቋንቋውን እንዲያዳብር ምቹ ሁኔታዎችን መፍጠር ቢቻል። በተጨማሪም ከቀሪው የአማራ ማህበረሰብ ጋር የነበረውን የባህል ትስስር እንዲጠናከር በክልሉ የሚገኙ የተለያዩ የባህል ቡድኖችን ወደ እነዚህ አካባቢዎች በመጋበዝ ዝግጅት እንዲያቀርቡ ማድረግ። ስድስተኛ፣ የጠገዴ ስምንቱ ማይቤት ሽምግልና ስርዓት ወይንም የአጣጥ ባህላዊ የእርቅ ስነ ስርዓት አይነቱ እሴት ከመጥፋት አደጋ ታድጎ ወደ ቀደመው ተቀባይነቱ በአካባቢው እንዲመለስ ከማድረግ በተጨማሪ በሌሎች አካባቢዎች በማስተዋወቅ የደም መቃባትና አካባቢያዊ ግጭቶችን ለመፍታት እንዲውል ማድረግ ሚናውን እንዲጫወት ማድረግ ይቻላል። ምዕራፍ 3 የዘር ማጥፋት ወንጀል በወልቃይት ጠገዴና ጠለምት